በትላንትናው ዕለት የተወዳጁ አርቲስት የነጻነት ወርቅነህ የቀብር ስነ ስርዓት በተፈጸመበት ወቅት ከቀብር ስነ ስርዓቱ በፊት በነበረው መርሃ ግብር ላይ ከአርቲስቱ ሞት ጋር ተያይዞ የተሰማቸውን ሐዘን በንግግር እንዲገልጹ እድሉ ከተሰጣቸው ከ29 ዓመት ወዳጁ ከአርቲስት አስናቀ፣ ከኮሜዲያን ደረጃ ኃይሌ፣ ከልጁና ከራሱ ወንድም ዝርዝር ውስጥ የሰይፉ ፋንታሁን ስም አንዱ ነበር። ይሁን እንጂ የኢቢኤሱ አጋፋሪ ጋዜጠኛ ዮናስ ሰይፉ ፋንታሁንን ተራው ሲደርስ ወደ መድረክ ቀርቦ ንግግር እንዲያደርግና የተሰማውን እንዲገልጽ ቢጠራውም ሰይፉ ፋንታሁን ግን ወደ መድረኩም ሳይመጣ ንግግሩንም ሳያደርግ ቀርቷል። ይህ የብዙዎች ጥያቄ ነበር። የለም እንዳይባል ከፊት ከባለቤቱ ጋር በከፍተኛ ሐዘን ውስጥ ቁጭ ብሎ በቴሌቪዥን መስኮቶች ታይቶ ነበር። ታዲያ ሰይፉ ፋንታሁን ስለምን ስለ ወዳጁ ንግግር ማድረግ አልፈቀደም? የብዙዎች ጥያቄ ነበር። ያም ቢሆን ግን ሰይፉ ፋንታሁን በሐዘን ብዛት መናገር ሳይችል ቀርቶ ሊሆን ይችላል የሚሉ መላምቶች በብዙ ተሰጥተው ነበር። ሰላም የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ እንደያላችሁበት ሰዓት አቆጣጠር ሰላም ወጥታችሁ ሰላም እንድትገቡ ሰላም ፍቅር እንዲበዛላችሁ ምኞታችን ነው። ለመላው የክርስትና እምነት ተከታዮችም እንኳን ለብርሃነ ጥምቀቱ በሰላም በጤና በፍቅር አደረሳችሁ ማለት እንወዳለን። በዛሬው መሰናዷችን ከዚህ ጉዳይ ጋር ተያይዞ ደራሲና ጋዜጠኛ ቴዎድሮስ ተክለአረጋይ ሰይፉ ፋንታሁን ንግግር ያላደረገው ምናልባት እንዲህና እንዲያ ባሉ ምክንያቶች ሊሆን ይችላል በማለት በሰይፉና በተወዳጁ አርቲስት በነጻነት ወርቅነህ መካከል ስለነበረው ሚስጥርና ሰይፉ ፋንታሁን ከዚህ ቀደም ነጻነት ወርቅነህን በሕይወት ለማትረፍ የሄደበትን ርቀት የዋለለትን ውለታና እንዲሁም የሞከራቸውን ሙከራዎች በተመለከተ በዝርዝር በግል የማህበራዊ የትስስር ገጹ ላይ አስፍሯል። እሱን ልነግራቸው ወደን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። ጊዜ ሚዲያንም ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለምትቆዩ እናመሰግናለን። ክበሩልን። በቅሎን ያለ የሚያስገነባው ለዚህ እንግዲህ አጠቃላይ የገቢ ማሰባሰቢያ እዚህ ቁጭ ብሎ ገንዘብ ማሰባሰቡ ሳያንስ 100 ሺህ ብር ነው በረከት ብሎ ደራሲና ጋዜጠኛ ቴዎድሮስ ተክለአረጋይ ርዕሱን የጀመረው እንዲህ ሲል ነው። ሰይፉ ፋንታሁን የማናውቀው ሰው ነው። በነጻነት ወርቅነህ ቀብር ላይ እንዲናገር ተጠርቶ ለምን ፈቃደኛ ሳይሆን ቀረ ይላል በጥያቄ ምልክት። ነጻነትን ወደ ሕይወት ለመመለስ ብዙ ጥሯል፣ ግን አልተሳካለትም ይልና እርሰ ጉዳዩን ይጀምራል። ሲቀጥል እንዲህ አለ። ምክንያቱን ለማወቅ ፍላጎት የለኝም፣ አልጠይቅምም፣ ደግሞ አይነግረኝም። ሰይፉን የምታውቁት የመሰላችሁ ብዙዎቻችሁ ተሳስታችኋል። የሚያውቁት ጥቂቶች ይኖራሉ። ካሁን ቀደም እንዳልኩት ሰይፉ ፋንታሁን ቁም ነገሩን ቀልዶ የሸፈነበት ሰው ነው። በቀልዱ መካከል ብዙ ቁም ነገሮች ያሉት የሚመስል ሰው አይደለም። ቧልተኛ ነው ሰይፉ። አንዳንዴ በትልቅ ቁም ነገር ሳይቀር ይቧልታል። ምን ሆኗልም እንለዋለን። ገፋ ሲልም እንጽፍበታለን። እሱም ይቀጥላል። ብዙውን ጊዜ ግን አልታደልን ይሆናል እንጂ መልካምነቱን አናወራለትም። ደግሞስ ከየት አምጥተን እናውራለት? እንደ ሀገር ወግ ልማድ እንደ ዘመኑ ቋንቋ አይናገር። ግራው ሲሰጥ ቀኙ አይቀርጽም፣ ወይ ደግሞ አድርጎ እሱ እንዳልፈለገ አድርጎ በጎን አይናገርም። ከሁሉ በላይ የሰይፉ የሰው ስቃይ ላይ አይጨፍርም። ያጣ ሰውን ክብር አይነፍግም። ሚሊዮን ብርን አሰጥቶም ቢሆን በሰው ላይ አይፎክርም። እንደ ቀልድ እልፍ ነው የሚለው። ሰውን መርዳት ላይ የክርስትናን መርህ የሚከተል እርሱ ብቻ ነው። አንድ ስሜ አይጠቀስ ያለ ወዳጄ ከአሜሪካ ከዳርፉር እንዲህ ከሚባል ሀገር ከሰሜን አሜሪካ እንዲህ ካለ ሀገር የሚለው ብዙውን ጊዜ ውሸቱን ነው ራሱን የሚያደርገው። አንዳንዴ እውነት ይሆናል። ወደ ዋናው ጉዳይ ልመለስ ይላል ደራሲ ቴዎድሮስ ተክለአረጋይ። ሲቀጥል እንዲህ ይላል። የዛሬ ዓመት ገደማ ነጻነት ወርቅነህ ታሞ አንድ አገር ሲሄድ ሰይፉ ፋንታሁን 1 ሚሊዮን ብር ገደማ አካባቢ ሰጥቶታል። ከጥቂት ወራት በፊትም ኢትዮ አሜሪካዊት ሐኪም ከአሜሪካ አስመጥቶ ምናልባትም ደግሞ በራሷም ጉዳይ መታ ሊሆን ይችላል። እኔ እርሱን በእርግጥ በደንብ አላውቅም። የሆነ ሆኖ ግን የሚከፈለውን ከፍሎ አሳክሞታል። የሚያስፈልግ ወጪ ካለ እኔ ያመጣለሁ ብሎ ነጻነት ራሱን አረጋግቶ ሕክምናውን እንዲከታተልም ሞክሯል። ነግሯልም ለምኗልም። የነጻነት መጨረሻ ይህ እንዳይሆን ሰይፉ ፋንታሁን ጥሯል። ሰይፉ ብቻ ሳይሆን ሌሎችም ጥቂት ሰዎች እከሌና እከሌ የማልላቸው ስማቸውን ለጊዜው መጥቀስ የማልፈልጋቸው ሰዎችም ነጻነት ወደ ሕይወት እንዲመለስ ለልጆቹ መኖሩን እንዲቀጥል ሕዝብም እንዲህ እንዳይሰበር ለማድረግ የጣሩ ብዙ ነበሩ። እነዚያ ሰዎች ዛሬ በቀብሩ ፊት ላይ የሉም።
እንዳይኖሩ ተከልክለው አይመስለኝም። የሚከለክላቸው የለም። እንዲሆን የፈለጉት ባለመሆኑ ልባቸው ተሰብሮ ይመስለኛል። ቁጭት ይኖርባቸዋል። ጸጸት ግን ሌሎች ጋር እንጂ እነሱ ጋር የለም። ሰይፉ ፋንታሁንን ወደ መድረክ አስወጥቶ ያላናገረው ይህ ቁጭት ይመስለኛል። ልፋቱ ምና መቅረቱ ያሰበው አለመሆኑ ይሆናል፣ ወይም ሌላ ይሆናል። ብቻ ሰይፉ ፋንታሁን እና ሌሎች ጥቂት ወዳጆቹ ዛሬ የነጻነት ወርቅነህ ቀብር እንዳይሆን የቻለውን ያህል ከዚያም እልፍ ብሎ አድርጓል። ባይጸጽተውም ግን ይቆጨዋል። ያሰቡት የሞከሩት ሳይሆን ሲቀር ባያሌው ይቆጫል። ሰይፉም ሊቆጨው ይችላል። እንዲህ ማድረግ ሲገባኝ አላደረኩም ወይም ማድረግ ሳይገባኝ አድርጌያለሁ የማለት ጸጸት ግን በጭራሽ አይኖርበትም። ሌሎች ደግሞ በአንጻሩ ጸጸት ይኖርባቸው ይሆናል። እሱ ይቆይ። ወዳጄ ሰይፉ ፋንታሁን ግን ለነጻነት ወርቅነህ አድርገህ ላልተናገርከው፣ ለሌሎች በሚስጥር ደብቀህ ለምታደርገው ሁሉ ከልብ አመሰግናለሁ። የተደበቀን የሚገልጥ አምላክ ይመልከትህ፣ ያወጣኸውን ሁሉ በብዙ እጥፍ ባለም ይመልስልህ። ለመደምደሚያ ይላል ደራሲ ቴዎድሮስ ተክለአረጋይ ጽሑፉን ከመደምደሙ በፊት። ለመደምደሚያ እንዲሆን ከዚህ ቀደም ብዬ ለጠፍኩትን እዚህ ልድገመው። በነገራቸው ላይ በቀብራቸው ላይ ማቅ ለብሰው ከተገኙት ያልተገኙት፣ ጸጉራቸውን እየነጩ ካለቀሱት ዝም ያሉት የእናንተ ጠቃሚ የሕይወት ወዳጆች ሊሆኑ ይችላሉ። ችግሩ ግን ሳትረዷቸው አልፋችኋል ይላል ጽሑፉን ሲጨርስ ደራሲ ቴዎድሮስ ተክለአረጋይ። ቴዎድሮስ ተክለአረጋይ ስለ ሰይፉ ፋንታሁን የጻፈው ጽሑፍ ይህንን ይመስላል። ምንም እንኳን እጅግ ተወዳጁ ተዋናይ ነጻነት ወርቅነህ ከዚህ ዓለም ድካም ተሰናብቶ የቀብር ስነ ስርዓቱ ትላንትና የተፈጸመ ቢሆንም አሁንም ድረስ ግን የቅርብ ወዳጆቹ በየማህበራዊ ሚዲያዎቻቸው ላይ የተሰማቸውን ሐዘንና ስለሱ የሚያውቁትን ነገር አሁንም እየገለጹ ይገኛሉ። ረጅም ጊዜ አብሮት የሰራው ያሬድ ሹመቴ ስለ ተወዳጁ አርቲስት ስለ ነጻነት ወርቅነህ እንዲህ ሲል በማህበራዊ ሚዲያው ላይ አጋርቷል። የሚያውቀውንና አብረው ያሰልፉትን በተመለከተ መቀለ ይላል ሲጀምር፣ ወደ ቀረጻ ቦታ ለመሄድ ከሆቴላችን እንደወጣን አንዲት ወጣት ልጅ እየሮጠች መጥታ ተጠመጠመችበት። እናቴ በጣም ትወዳለች። እዚህ ሆቴል ከሆነ ያረፋችሁት ስራ ስትጨርሱ ይዣት ልምጣ አለችው። የእናቷን ስምና ስፍራቸውን ጠየቃት፣ ነገረችው። ተሰናብተናት ሄድን። ስራ ውለን እንደጨረስን ኮንትራት ባጃጅ ጠርቶ ዕቃ መሰብሰቡን ለነሱ ወይም ለባልደረቦቼ ተውላቸውና አንድ ቦታ አብረን እንሄዳለኝ። በባጃጅ የሆነ መንደር ይዞኝ ሄደ። የአደይ ወይም ደግሞ እከሊት ቤት የት ነው እያለ ከጠየቃቸው ሰዎች ጋር ሁሉ ፎቶ እየተነሳ ሰፈሩን አካለን ነው። የልጅቷ እናት የቤት ስራ ይዘው አገኘናቸው። ሰው በተለየ ሰፕራይዝ እንደዚያ ሲያለቅስ አይቼ የማውቅ አይመስለኝም። በጣም ደነገጡ። እሱም በማየታቸው አለቀሱ። አደይ ልጃቸው እንኳ ቤት ተመልሳ አልነገረቻቸውም ነበር። የተፈጠረውን ነገር ማመን አቅቷቸው አቅፈውት ያለቀሱትን በሕይወቴ ከማረሳቸው አጋጣሚዎች ውስጥ አንዱ ነው። ሽሬ ደግሞ ሄደን የገጠመንን ልንገራቸው። የቀረጻ ዝግጅታችንን ጨርሰን እሱን ከገባር ሽሬ ሆቴል ለማምጣት ሄድኩኝ። የተዘጋጀልንን ባለ አንድ ጋቢና ፒክአፕ መኪና በር ላይ ትቼው ወደ ሆቴል ገባው። ነፂን ይዤው ስወጣ ሹፌሩ የሚያውቃቸውን ሁለት ሰዎች እግረ መንገዱን ሊተባበራቸው ጭኖ ጠበቀን። ሰዎቹ የወንበሩን አለመብቃት አይተው ሊወርዱ ሲሉ ነፂ የፒካፑ መጫኛ ላይ ዘሎ ወጣ። ተከትየው ወጣሁ። ሰዎቹ ቢለምኑት አልወርድም አለ። የሽሬ ከተማን ሞቃታማ የአየር የፒካፑ አናት ላይ ተጭነን አቀዘቀዝ ነው። ይህ ደግሞ ሌላኛው አጋጣሚ ነው። ጎንደር ደግሞ ሌላ ታሪክ ልንገራቸው። የመስቀል ደመራ በዓል ቀን ነበር ስራችን። ሁሉም ቦታ ሰው ተሰብስቦ በዓል ያከብራል። ወደ ማምሻው ላይ የምናካሄደው ቀረጻ በበዓሉ አውድ ምክንያት አስቸጋሪ ሆነብን። እሱን ለመጨበጥ ፎቶ አብሮ ለመነሳት የሚሰራውን ቀረጻ ለማየት የሚጋፉ ሰዎች ሲበዙ የአካባቢው የጸጥታ ሰዎች በዱላ እየደበደቡ ህዝቡን መበተን ያዙ። አንድ ቦታ ላይ ግን ድብድብ የሚመስል ግርግር ሲበዛብኝ የተፈጠረውን ለማየት ጠጋልኩኝ። ነጻነት አንዱን ባለዱላ ፖሊስ አንገቱን አንቆ ለምን በዱላ ሰው ትቀጠቅጣለህ እያለ ሲታገለው ደረስኩ። ገላግያቸው ስጨርስ ድምፁን ከፍ አድርጎ መናገር ጀመረ። ቀረጻ ሲያልቅ ፎቶ እንነሳለን፣ እንዲያውም ከእናንተ ጋር አብሬ ያመሻለሁ። አሁን ግን ድምፅ ሳታሰሙ በዚህ በግራ በኩል ቆማቸው የምንሰራውን ማየት ትችላላችሁ ብሎ ተናገረ። የተሰበሰበው ህዝብ ነፂ የሰጠውን ቦታ በፍጥነት ያዘ። የአካባቢው የጩኸት ድምፅ ረጭ አለ። ቀረጻችንን ስንጨርስ ጠላችንን እየጠጣን ስንጫወት አመሸን። ጅማ፣ ድሬዳዋ፣ ሐረር፣ ባህር ዳር፣ ደብረ ዘይት፣ አዋሳ፣ አዳማ፣ ደብረ ብርሃን ወዘተ ወዘተ ሌሎችም
ብዙ ከተማዎች በርካታ የገጠር መንደሮችን በስራ አካለናል። የመልካም ሰው መታሰቢያ ትዝታዎቻችን የሆኑ ዘንድ ቀጥዬ እጽፋለሁ። በቃ ደስ እያለን ወንድማችንን ሰው ብንሰናበተው ይሻለናል ይላል ያሬድ ሹመቴ የሆዱን በሆዱ ይዞ ከተወዳጁ አርቲስት ከነጻነት ወርቅነህ ጋር ያሳለፋቸውን ትዝታዎች እያጋራን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች አሁንም በያላችሁበት ሰላም እንድትሆኑ እየተመኘን ለመላው የክርስትና እምነት ተከታዮችም አሁንም መልካም የጥምቀት በዓል እንዲሆን ተመኘን። መሰናዷችንን እዚህ ጋር አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉ ዘንድ በትህትና ጠየቅን። ክበሩልን።